ልጁም እንደዚህ አማረው እንደዚሁ ተከራይቶ ስለመጣ የዚህ የተከራየበትን የስጁን እኔ ታርሆን እኔ እችላለሁ አላችሁ የዛሬውን በእግዚአብሔር ስም እንድትተባበሩ ለማሳሰብ ነው። በፈቃዳችሁ በረከት እንድትሳተፉ እኛ ወደ በረከት ስራ መምራት ብቻ ነው። ስራ ደግሞ ከእናንተ ነው የሚጠበቀው። ይህን እንድታደርጉ ለማሳሰብ ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ወደ አባታችን ወስዳችኋል። የዩኒቨርሲቲ ምክትል መሪ አባቶች ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በልዑል እግዚአብሔር ስም እንደምቆያችሁ በዛሬው ዕለት ያደረሰ የአባቶቻችን አምላክ ይክበር ይመስገን፣ ይክበር ይመስገን። ለዛሬ ያደረሰን እሱ ስለሆነ በሱ ፈቃድ ስለሆነ ይህንን ዕለት ስለሰጠን ለዚህ ዕለት ስላደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር በሰላም በጤና ጠብቆ ለዓመቱ በሰላም ያደርሰን። ላስተማሩን ለመምህራችን ቃለ ሕይወት ያሰማልን። ለወንድማችንም ለዲያቆን ናርዶስ ቃለ ሕይወት ያሰማልን። ቅድም እንደተነገረው በዓሉን ለማክበር እኛን ለመጠን እየቅነው ከካና ድረስ የመጣው እስካሁንም ብዙ ሲያገለግል ነው የቆየው። አሁንም ደግሞ እያገለገለን ይገኛልና እሱንም እግዚአብሔር ይጠብቅልን። ሁላችሁም እግዚአብሔር ይጠብቃችሁ። ስለመጣችሁ በዓሉን ስላከበራችሁ መድኃኔዓለም ይባርካችሁ፣ መድኃኔዓለም ይቀድሳችሁ፣ ያነሳው ይበለን። በምትኖሩበት ቦታ ቅድም በትምህርቱ እንደተነገረን ሁሉ በሰላም በፍቅር በአንድነት እንድትኖሩ መልእክታችን ነው። በሰላም በፍቅር ባላችሁበት ቦታ በየትም በምትኖሩበት ቦታ ሰላማውያን ሆናችሁ ሌሎችንም እያከበራችሁ ሌሎችንም እየረዳችሁ እንድትኖሩ የክርስትናው ሕግ ነው። የክርስትናው አስተምሮ ይህ ነውና በዚህ መንገድ እንድንኖር በዚህ መንገድ ከኖረን ደግሞ እግዚአብሔር ከኛ ጋር ነው። መልካም ነገር ካደረገን መልካም ነገር ከሰራን ለሀገራችንም ለሕዝባችንም ከጸለይን እርስ በርሳችን ከተዋደድን ከተገባበርን እግዚአብሔር ይወደናል፣ እግዚአብሔር ያከብረናልና በዚህ መንገድ እንድንኖር እግዚአብሔር ይርዳን። ለዛሬው ዕለት ያደረሰን መድኃኔዓለም ክርስቶስ በሰላም ለዓመቱ በድጋሚ ያደርሰን። እንግዲህ በዓሉ ነገ ነው ታቦቱ ወደ መንበረ ክብሩ የሚገባው። ነገም ትመጣላችሁ። ቅዱስ ሚካኤልን አክብረን ወደ መንበረ ክብሩ እናስገባለን። ነገም እንዳትቀሩ። ዛሬ እንግዲህ ደብሩ ሰበካ ጉባኤ ከምግብ ዝግጅት ጋር በመተባበር ዝግጅት አዘጋጅተዋል። የተዘጋጀውን ጸበል ጸዲቅ ሁላችሁም አቅም በቻለ ለበረከት ነው አይደል?